ሰላም ሰላም እንዴት ናችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። የዩቲዩብ ተከታታዮችና ወንድሞችና እህቶቼ በጣም የምወዳችሁ የምትወዱኝ አንድ እውነታ ላወራላችሁ ከፊታችሁ ነኝ። ይህን ከማለቴ በፊት አስቀድማችሁ ፎሎ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። ፎሎ ማለት አፌ ለምዶ ነው፣ የቲክቶክ ነው። ኦልሬዲ ለምጄ ነው እንግዲህ ያው ነው ማለት ነው። ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ለሰዎች እንዲዳረስ በተለያየ መንገድ እንሄዳለን። ይሄም ምንድነው የምናወራው? የተለያዩ ነገሮችን እናወራለን፣ የተለያዩ ነገሮችን እንጨዋወታለን። ምክንያቱም ባለፈው ወር ስለ ፍቅር እያወራን ነበርና ስለ ፍቅር እያወራን ባለንበት ሰዓት ላይ የተለያዩ ነገሮች ገጥሞኝ በዛ ምክንያት አልገባውም ነበረ። በዛ ምክንያት ያለውን ነገር እንዳናስተላልፍና ያለውን ነገር በደንብ እንዳናወራ ትንሽ የሆነ ጋፕ መሀል ላይ ስለተፈጠረ በዛ ምክንያት ነው ወደ ሶሻል ሚዲያ ያልገባሁት። ሶሻል ሚዲያ እንዳልጠቀም ትንሽዬ ነገር ገጥሞኝ ነበርና በዛ ምክንያት ነው። ኦልሬዲ መለሳለሁ እንዳልኩም ተመልሻለሁ። እግዚአብሔር ረድቶኝ ተመልሻለሁ። ወንድማችሁ ነኝ። እግዚአብሔር ይባርካችሁ። ተባረኩልኝ። ምንድነው የምናወራው? በምናወራው ነገር ላይ አስተያየት ካላችሁ ከስር በኮሜንት ሴክሽን ላይ አስቀምጡልኝ። በተቻለን መጠን እንመልስላችኋለን። በተቻለን መጠን እንዲመለስ ያን ሀሳብ እናንሸራሽራለን። እንዲሰራላችሁ ወይም እንዲሆን የምትፈልጉትም ነገር የምትጠይቁት ጥያቄም ካለ ምንም ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ስልኬንም ላስቀምጥ እችላለሁ። በተለያየ መንገድ እመጣለሁ። ቲክቶክ ላይም ልጭን እችላለሁ ይሄንን ቪዲዮ። ቲክቶክ ላይ ፎሎ አድርጉ። ምንም የሚቀንሳችሁ ነገር የለም፣ የምትጎዱም ነገር የለም። ወንጌል ነው የምንሰራው። በተለየ መንገድ አሁን ወደ ዋና ሀሳቤና አካሄዴ ሲሄድ ከባለፈው ፍቅር ከሚለው እሱን ኦልሬዲ አልጨረስኩም። ዛሬ ሌላ ርዕስ ስላመጣው ነው። እቺ ርዕስ አንገብጋቢ ስለሆነች ውስጤ ላይ የምትመላለስ ርዕስ ስለሆነ ነው። በሚቀጥለው የያዝነውን አካሄድና የያዝነውን ዓላማ እንጨርሳለን። ሳንጨርስ ደግሞ አንተውም። ምንድነው ያም አሁን ዛሬ አመጣው ብዬ የምለው ሰብስክራይብ አድርጉ እንዳትረሱ። ወደ ርዕሴ ልገባ ነው። እኔ ይህንን ጥያቄ የሚመልስልኝ የሃይማኖት አባት ይህንን የሚመልስልኝ ከሶስቱም እምነቶች ነው። ከሶስቱም ቤተ እምነቶች ይህንን ጥያቄ እንዲመልስልኝ እፈልጋለሁ። ከሶስቱም ቤተ እምነቶች ቲክቶክ ላይም እለቃለሁ፣ አጠር አድርጌ እለቃለሁ ይህንን ነገር። ከሶስቱም ቤተ እምነቶች እንዲመልሱልኝ እፈልጋለሁ። መጽሐፍ ቅዱስ ይቺ መጽሐፍ ቅዱስ ዘፍጥረት አለ። ከዘፍጥረት መጽሐፍ ቅዱስ ዘፍጥረት መጽሐፍ ቅዱስ አሳያችሁ ነው እንግዲህ ዘፍጥረት 1 ብሉይ ኪዳን ይላል። እያያችሁ አረንጓዴ ስለሆነ ለዓላማ የተገዛ ነው መጽሐፍ ቅዱሱ። ለወንጌል ስርጭት የተገዛ መጽሐፍ ቅዱስ ነው። ይግባችሁ። አብሶም ክርስቲያን የሆናችሁ ሰዎች ይግባችሁ። ይሄንን ለዓላማ ነው የገዛ ነው መጽሐፍ ቅዱሱ። አረንጓዴ መሆኑን አትየው፣ መጽሐፍ ቅዱስ ነው። ሌላ ነገር ይሄን ብሉይ ኪዳን ምናምን እያልኩ የማሳይ እንድትረዳ ስለምፈልግ ነው። ምክንያቱም የገዛንበት ዓላማ ሌላ ነው። ዓላማው ሌላ ነበር እና በዛ ምክንያት ነው የተገዛው። ይገባችኋል። ወንጌል ስርጭትን በደንብ የምታውቁ ሰዎች ኦኬ፣ ይታያችኋል። ዘፍጥረት 1 ነው። በጣም ጥሩ። በአጭሩ ለማሳየት ነው። ዘፍጥረት 1 ምን እያወራህ ነው እንዳትሉኝ አሳያችኋለሁ። ይሄ ዮሐንስ ራእይ 22ኛ ምዕራፍ ነው። ይሄ 22ኛ ምዕራፍ ነው።
ዮሐንስ ራእይ 22ኛ ምዕራፍ ነው ይሄኛው ማለት ነው። ወንድሞቼና እህቶቼ እያተከታተላችሁኝ በደንብ እየተከታተላችሁኝ 22ኛ ምዕራፍ ነው። ቪዲዮ ጥራት ከሌለ ይቅርታ ጠይቃለሁ። 22ኛ ምዕራፍ ነው። መጨረሻ ሲዘጋ ምን ብሎ ነው የሚዘጋው? ምን ብሎ ነው የሚዘጋው? አሜን። ጌታ ኢየሱስ ሆይ ና። የጌታ የኢየሱስ ጸጋ የእግዚአብሔር የሕዝብ ጋራ ይሁን አሜን ብሎ ነው የሚደመድመው። 4 ነጥብ። ይኸው 4 ነጥብ ይታያችኋል። በደንብ ይታያችኋል። የማይታያችሁ ከሆነ አንብቡ፣ ሰው ታያላችሁ። 4 ነጥብ። ከእናንተ ጋር ይሁን ብሎ ነው የሚዘጋው። ከእግዚአብሔር ሕዝብ ጋር ይሁን አሜን ብሎ ነው የሚዘጋው። እኔ ደግሞ አሜን አልኩኝ። አሜን ይሁንልን፣ ከእኛ ጋር ይሁንልን። አሁን ወደ ጥያቄ ይመጣለሁ። እባካችሁ አታሳልፉ። በቃ የምለምነው ጥያቄ ይሄ ነው። አታሳልፉ። ምንድነው ዋናው ዓላማዬ? 3ቱ እምነቶች ብያለሁ። አንደኛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሆናችሁ የቤተ እምነት መሪዎች እኔን እንድታስተምሩኝ እፈልጋለሁ። ምንድን ነው የምታስተምሩኝ? ወይም መልስ እንድትሰጡኝ የምፈልገው ነገር ትልቁ ነገር ቢኖር ምንድን ነው የምታወራን? ምንድን ነው እያወራህን ያለው ካልከን፣ አንድ ጥያቄ፣ የመጀመሪያ ቁጥር ጥያቄ 1 መጽሐፍ ቅዱስ አንድ ከሆነ፣ ክርስቶስ ኢየሱስ አንድ ከሆነ፣ በአብ በወልድ በመንፈስ ቅዱስ በአንድ አምላክ የምታምኑ ከሆነ ልዩነቱን አሳዩኝ እስኪ። ለእኔ ልዩነቱ አይገባኝም። ምክንያቱም አብን የምታምን ከሆነ፣ ወልድን የምታምን ከሆነ፣ መንፈስ ቅዱስን የምታምን ከሆነ፣ የምታስተምር ከሆነ ልዩነቱን ልታሳየኝ ይገባል፣ ልትጠይቁ ይገባል። ይህንን የምትሰሙ ሰዎች እባካችሁ ይህን በደንብ አዳምጡኝ። ጆሮ ሰጥታችሁ ስሙኝ እባካችሁ። ስወዳችሁ በደንብ ጆሮ ሰጥታችሁ ስሙኝ። ጆሮ ሰጥታችሁ ስሙኝ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም የምታምኑ ከሆነ ምእመኑን ወደዚህ የምታናውጡት የምታገላብጡት ምንድን ነው? የቤተ ክርስቲያን ስርዓት አለ አውቃለሁ። ሕግ አለ አውቃለሁ። ግን ከሕግ የሚበልጥ ነገር ለምን አታስተምሩንም? አንድ የሚያደርገንን ለምን አታስተምሩንም? ወደ አንድ የሚያመጣልንን ለምን ቁልፍ አትሰጡንም? ኦርቶዶክስ እንደዚህ ነች፣ ካቶሊክ በዚህ ነው፣ ፕሮቴስታንት በዚህ ነው እያልክ ከምታላጋብኝ፣ ከምታናውጥብኝ፣ ህዝቤን ከምትጫወትብኝ ለምን አንድ የምታደርገውን ነገር አታመጣም? ወደ እኔ ወደ ህዝብ። መጽሐፍ ቅዱስ አንድ ከሆነ ከዘፍጥረት እስከ ራዕይ 3ቱም ቤተ እምነቶች የሚጠቀሙ ከሆነ 3ቱም ቤተ እምነቶች የሚጠቀሙ ከሆነ ኦኬ፣ እኔ የማላውቀው ነገር ካለ አስረዱኝ። ኮሜንት ሴክሽን ላይ ጻፉልኝ። ከፈለጋችሁ ስልክ መደወል ትችላላችሁ። ስልክ መስጠት ትችላለሁ። እናውራ፣ ገስት ግቡ። በቪዲዮ ሳይሆን በገስት እናውራ። እስኪ ኑና ቲክቶክ ላይ ግቡ። ዩቱብን ማውራት ትችላላችሁ። ልጋብዛችሁ እችላለሁ። ኦኬ፣ በምን አይነት መንገድ ነው ልዩነቱን ነው የመጣችሁት? እስኪ ቤት በኩል ነው እናንተ ላይ ሰይጣን የገባባችሁ? በእውነቴን ነው የሚለው።
ለምን ለምን እንዴ? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እያመንክ ወደዚህ ወደዛ የምታላጋብኝ ምክንያቱን ንገረኝ እስኪ። አንድ ሰው ፈልጋለሁ ይህንን ምክንያት የሚያስረዳኝ። ለነጋዴዎች፣ ለተለያዩ ሰዎች፣ ለተለያዩ ነገሮች አሳልፋችሁ የሰጣችሁበትን ምክንያት ንገሩን እስኪ። እስኪ ንገሩን። የምታውቁት ነገሮችን አስረዱን እስኪ እባካችሁ። ፎሎ አድርጉኝ፣ ሰብስክራይብ አድርጉልኝ። በሁለቱም ስለምለቅ በቲክቶክም በዩቱብም ስለምለቅ በደንብ ስሙ፣ አታሳልፉ እባካችሁ፣ ልለምናችሁ። በደንብ ትክክለኛ መልእክት እንደሆነ ሰማለሁ። እወዳችኋለሁ። ተባረኩልኝ።